ወትሮም ካለን ሳይሆን ከሌለን ለግሰን ለወገን ደርሰን አለን ስንል የበርካቶችን ቤት ያቀናን የብዙዎችን ፈገግታ የመለስን እኛ ብሩህ ተስፋዎች ነን። በሰዎች ዘንድ አበቃለት የተባለ የተዘጋ የሕይወት ምዕራፍን ከአምላክ ጋር ሆነን የመለስን የብሩህ ተስፈኞቹ ሩቅ አላሚዎቹ ብሩህ ተስፋዎች ዛሬም ከወገን ለወገን የቀረበን የነፍስ አድን ጥሪ ይዘን መጥተናል። አሸናፊ ይባላል። ሁለቱ ኩላሊቶቼ ፌል አድርጓል። ዳያሊሲስ ያደረኩ ነበር የምቆየው። ሰውም ምንም የለኝም፣ የቅርቤም ቤተሰብ የለኝም። ሰፈር ልጆች ናቸው ካላችሁ ላይ ያዋጡ ሲያሳክሙኝ የነበረው። በሳምንት 3 ነበር ማረጋው። ብር በማጣት የተነሳ በሳምንት 1 ነው ማረጋው። እሱ ደግሞ የተለያዩ በሽታዎችን አመጡብኝ። የግድ ንጥቀ ተከላ እንድተከልልኝ ተነገረኝ። እሱ ደግሞ አቅም ስለሌለኝ እስከ 5 ሚሊዮን የተጠየቁት። የኢትዮጵያ ሕዝብ ፕሮቴስታንት፣ ጴንጤዎች፣ ሙስሊሞች የሆናችሁ ኦርቶዶክስ የሆናችሁ ሁሉ እንድትተባበሩኝ ነፍሴን እንድትታደጓት ስል እግዚአብሔር ጠይቃቸዋለሁ። ወዳጆቹ የዓመታት ተስፋ ሆነው ካልጋ የቆየው ወንድማቸውን ሕይወት ሊታደጉ በብዙ ጥረዋል። ዛሬ ግን አቅም ማጣት እጅ አሰጥቷቸዋል። በብረታ ብረት ስራ ነበር የሚሰራው። አንድ አይኑ ጠፍቶ የብረት ጋንች አይኑን መቶት አንድ አይኑ ጠፍቷል። ከዛም በኋላ ከ6 ወር በኋላ ደግሞ 2 ኩላሊቶቹ የለም ተብሎ 2 ኩላሊቶቹን አጥቶ ዲያሊሲስ እያደረገ ይገኛል። ነገር ግን 1 ዓመት ከ7 ወር ሙሉ እኛ ዲያሊሲሱን የሰፈር ልጆች ሁላችንም እየተረባረብን ስናሳክመው ቆይተናል። አሁን ግን አልቻለም። ተባብረን በማቅናት የጨለመን ማንጋት አዲሳችን አይደለምና ኑ ለወንድማችን እንድረስ። ካለን ሳይሆን ከሌለን ቆርሰን እንለግስ። በብሩህ ተስፋና በልበቀና ግሩፖች አማካኝነት የዚህ ወንድማችንን ሕይወት ለመታደግ በተከፈቱ አካውንቶች ድርሻችሁን እንድታበረክቱ ጥሪ እናቀርባለን። ብሩህ ተስፋ የመልካሞች ስብስብ የኢሞ ግሩፕ